ሰላም አሁን ደግሞ አለማጫጋ እቺም አንድ ደንበኛችን ኢየሩሳሌም የምትገኝ ከዛው ቤት ገዝታ እንዲሁም መሽካንታ በእኛ አማካኝነት የወሰደች ነች። ከሷ ጋርም ደግሞ እንግዲህ ስለነበረ ቆይታ አብረን ለመስማት መጠናን በጣም እናመሰግናለን። አለማጫ በጣም ነው የምናመሰግን። እግዚአብሔር ያከብርልን፣ ሁሉ ጊዜ በደስታ በሰላም ያገናኘን እና እኔ መጀመሪያ ቤቱን ለመግዛት ሳስብ በጣም ነው ከብዶኝ የነበረ። የሆነ ጠይቄ ራሱ እንደማልችል ነው ተመልሼ የነበረ ሄጄ ጠይቄ እንደዚህ አትችይም ብለው ሲመልሱኝ እኔ በዛን ሰዓት በቃ ማደርገው ነገር ጠፍቶ ዝም እየቁጭ ብየሳል። አሁን የመለሰን ስልክ ቁጥር ሰው ሰጠኝና በዛ ቁጥር ለመለሰ ደውዬ ስጠይቀው የወረቀቶችን የሚያስፈልጉትን ወረቀት አሟይ ያለ ወረቀቶችን አሟልቼ ስልክ ባላሟላም እንኳን እኔ እንትን ስል ቀስ ያለ ማጫ ቀስ ብለሽ ይሆናል በሚሆን ሰዓት በቻልሽው ቀን እንደዚህ አርገሽ ላኪ እያለ እኔን ራሱ እሱ በስራው ምክንያት አሁን አንዳንዱ በስራ ሰዓት ለምን በሰዓቱ እንደዚህ አላረግሽም እንደዚህ ካላረግሽ ይላል። እሱ ግን እንደዛ አይልም። ማበረታታት ቀስ ብሎ ይሆናል፣ አይዞሽ ቀስ ብሎ በዚህን ቀን ይሄን ላኪው በዚህን ሰዓት ይሄን ላኪው እያለ ያው ሁሉን ነገር አይቶ ፈትሾ ከዚህኛው ባንክ ከዛኛው ባንክ አይቶ ማንኛው ነው የሚጠቅም ማንኛው ነው የሚጎዳ ወለዱ የትኛው ነው ምን ያህል ነው መሽካንታ መክፈል ያለብኝ የሚያዋጣሽ ይሄ ነው ይሄ አያዋጣሽም በዚህን ጊዜ ብሎ ሁሉን ነገር አብራርቶ ወዳንቺ አስተላለፈኝ። ከዛ በኋላ ሁሉ ጊዜ ካንቺ ጋር ነው የምንነጋገር። ቤቱን አሁን ሳስብ ይሄን ቤት ገዝቼዋለሁ ብዬ ነው ማስብ። ለምን ያነበርኩበት ጥሩ ጊዜ አልነበረም። በጣም ትንሽ ከበድ ያለ ሰዓት ላይ ነበር። ግን እግዚአብሔር ይመስገን በእናንተ ላይ ቀለል ብዬ አሁን ፏ ብዬ ደስ ብሎኝ ነው የምኖር። እግዚአብሔር ይመስገን እና በጣም ነው ማመሰግን። አሁን ለሁሉም ጓደኞቼ እናገራለሁ ቤትም ይገዙአሉ። እኔ አሁን እንደዛ ነው የምላቸው። ተከራይታችሁ ከምትኖሩ ጠይቁና ይሆናል አይሆንም አይደል? መጠየቅ ችግር የለውም። ጠይቃችሁ ክራይ የምትከፍሉትን ለምሽካንታ ብትከፍሉስ ለራሳችሁ ቤት ነው እያልኩ ነው የምነግራቸው ለሰዎች። እና ስራችሁና ከፍያችሁ ልዩነት አለው። የኛን ስራ ሁላ ነው እናንተ የምትሰሩት። እኛ ማድረግ ያለብንን ነው እናንተ የምታደርጉት። እና ስለዚህ እግዚአብሔር ያከብርልን። በጣም አሁን ዛሬ ባለቤት ሆኜ ነው የምኖር። እግዚአብሔር ያከብራችሁ፣ በእድሜም በጤናም በፍቅርም ደጉ ልጆቻችሁን ዓለም ያስፈጃችሁ። እኔ በጣም ነው የማመሰግናችሁ። ምን ጊዜ እኔ እንደ ቤተሰብ ነው የማያችሁ፣ እንደ ወንድም እንደ እህት ነው የማያችሁ። እና እግዚአብሔር ይስጥልኝ ነው የምለው። እኔ በጣም ደስ ይላል አገላለጽሽ ገልጸሽው አሁን ሁሉን እርግጥ አንድ መቼም ምሳሌል ማልፈው ደግሞ ካንቺ ጋር ለማጫ ሁሉም ስናወራ የነበርሽበት የጠየቅሽውንም እንዳለ ሆኖ ሁልጊዜ እግዚአብሔር ማመስገንሽ በጣም ጎልቶ ይታያል። እግዚአብሔር ታመሰግኛለሽ፣ ይሳካም በእግዚአብሔር እርዳታ እነዚህ ወረቀቶች መዘጋጀት አለባቸው ስለሽ በእግዚአብሔር እርዳታ አዘጋጃለሁ። እኛም አሁን ባለሙያ ብንሆንም አንድ ሰው ዓላማውና ሐሳቡን ስንሰማው ገና መጀመሪያው ቃላት መገንዘብ ይቻላል። አንዳንድ ሰዎች ዝም ብለው በማያውቁት ብዙ እንትን የሚሉ አሉ። አንዳንድ ደግሞ ዓላማ ያላቸው ሆነው አግዙኝ እንጂ የፈለግኩት ላይ መድረስ ፈልጋለሁ የሚሉ ሰዎች አሉ። እንደዚህ አይነትን ሰው ደግሞ የፈለገውን ቤት ገዝቶ የፈለገው ኑሮ እንዲኖር እንዲህ ለማድረግ በጣም ይገፋፋናል። እኔ በራሴ በኩል ሳየው ምንድነው አብዛኛውን ጊዜ አንድ ሰው በደንብ የሚያመሰግንና ማያማርር ምንም ሩቅ ቢሆንም ራሱ መሽካንታ ለመቀበል በእግዚአብሔር እርዳታ አንድ ቀን እኮ ደርስበታለሁ ሲል ሰው ዓላማ አለው ማያሳካበት ምክንያት የለም ነው ማስበው። ምክንያቱም አንድ ሰው ተመስገን ካለ ባለው ታመሰገነ ነገ ሌላውም እንደሚሳካለት ነው። ተመኙ እንትን በሉ እንጂ እግዚአብሔር ደግሞ ዞሮ ሁሉን ነገር የሚያሟላው እግዚአብሔር ነው። እኛ ሰዎች ሳንሆን እኛ እናስባለን፣ እግዚአብሔር ይፈጽማል እንደሚባለው እና ያንቺ በጣም ጎልቶ የታየው እዛ ላይ የማመስገንሽና እንዴት ላርግ ምን ላርግ ያልናቸው ወረቀቶች በጊዜ ማቅረብ ልጅሽ ጋር ልጅሽም አስታውሳለሁ በደንብ እሷን ማገዝ አለብሽ እያልኩ ያወራኋት አግዛሻለች እሷ እና ዛሬ እዚህ ላይ ሆነን ስላለፈው ነገር ስናወራ እኔ ራሱ በጣም ደስታ የሚሰማኝ እኛም አሁን የሚቀጥሉ ደንበኞቻችን እንደዚህ ስራውን ተስራው አልፎም በደንብ ማገዝ የምንችልበትን መንገድ ለማወቅ ነው እናንተ እስከዚህ ድረስ የመጣ ነው። አንድ ሰው የሆነ ነገር አግዞኛል ሲል እናንተ ሰምተን በሌላ ደንበኛ ላይ ደግሞ እንዴት ነው ማገዝ ያለብን እንዴት ነው መስራት ያለብን የሚለውን ሁሉም እኛ ብቻም ሳይሆን ማንኛውም ባለሙያ ቢሰራ የበለጠ ለህዝቡም ጥሩ ሊሆን ይችላል፣ ለባለሙያውም ራሱ ጥሩ ይሆናል ባይነኝና ሌላው እንዴት ነው አሁን መሽካንታው የወሰድሽው መሽካንታ አከፋፈል እንዴት ነው እንዴት እየከፈልሽ ነው? እስካሁን ጥሩ ነው ያለ። እንግዲህ አዲሱን አመት አይቼ ያው ምን ጊዜም ነገር ያለው እንደ አንተ እንደ ወንድም እሷን እንደ እህት ከዚህ ወደፊት ያለውን ሂደት ደግሞ
ወረቀቱን አውጥቼ አሳይሃለሁ። እንደዛ ነው ማስብ። ይሄ በጣም ትክክል። እንቀጥላለን፣ ገና እንቀጥላለን። እየቆየ ቤተሰብ እየሆነ ነው እንጂ የምንሄድ ሀሳባችን ምንድነው? ይሄ ለምን ሆነ? ይሄ እንዴት ነው? እንዴት ይመስልሃል? እንዴት ይመስልሻል? ይሄን እየተላላክነ ነው እንጂ አሁን እኛ ገዝተናል ካሁን በኋላ እነሱን አናነጋገራቸውም የምንልበት ምንም ምክንያት የለንም። እንቀጥላለን። የእናንተ ስራ ነው። እናንተ ከኛ በበለጠ እናንተ ታስባላችሁ ብለን ስለምናውቅ ማለት ነው። እኛ ምንም የምናውቀው ነገር የለንም። ብሩ ሲወርድ ነው እንጂ ማንኛው ነው ጥሩ ማንኛው ነው መጥፎ የሚለውን አናውቅም። ስለዚህ ወደፊት አሁን አዲሱ ዓመት ሲመጣ ለመለስ አሳየዋለሁ። እንደዚህ ነው እያሰብኩ ያለው። አሁን ግን እግዚአብሔር ከዚህ በፊት አገናኝቶናል። እግዚአብሔር ያክብርልን። በስራችሁ ክበሩ። እኔ መናገር ቃላት ያንሰኛል። ምን ጊዜም ግን ከውስጥ አትወጡም። ለምን? ጥሩ ስራችሁ ነው። ይሄ ሁሉ ጥሩ እርዳታችሁ፣ ጥሩ ነገር ከእግዚአብሔር በታች በጣም ጥሩ ነው የምትረዱት። እኔ ከዚህ በኋላ ላለው ሰው ለሚገዙት ሰዎች ሞኝነታቸው ክራይ ከሚከፍሉ ለእናንተ አማክረው እንዴ ስትናገሩም እንኳን በምትችሉት ሀገር ገዝታችሁ ማከራየት ትችላላችሁ እያላችሁ ነው። ለወደፊቱ እንኳን ትምህርት የምትሰጡ እንኳን ለኛ ለገዛ ነው ማለት ነው። ስለዚህ እንግዲህ ያሉት የሚያዩት ይሄን የሚያዩ ሰዎች ይገፋፋቸዋል ለመግዛት ብዬ አስባለሁ። መቼም መግዛት የፈለገ ሰው ማለት ነው። እና እርዳታችሁ በጣም ነው የሚያስደስት። ሌላው አሁን አለማጫ እንዳልሽው የኛም አሁን በቀለ የውጭ መሽካንታዎት በቲቮ መስሪያ ቤት ዋና አላማችን ማንኛውም መሽካንታ የወሰደ ሰው መውሰድ በወቅቱ ጥሩ የሚባለውን የማሰጠት የኛ ግዴታችን ነው። ባለሙያ በመሆናችን መጠን ይህንን ተዚህም ባንክ ተብሎ አጣርተን ጥሩ ወለድ እናሰጣለን። ከጊዜ በኋላ ደግሞ ጊዜ አመትም ሆነ 2 ዓመት 3 ዓመትም በኋላም ሆነ የሚሆነው አይታወቅም። ምክንያቱም በየጊዜው ወለዶች ሊቀያየሩ ይችላሉ፣ ሊጨምር ሊቀንስ ይችላል፣ በገበያ ላይ ያሉ ወለዶች ማለት ነው። ስለዚህ መሆን ያለበት ማንኛውም ተበዳሪ ሰው ለ30 ዓመትም ወሰደ ለ20 ዓመትም ወሰደ ብድር መከታተል አለ። እኛ እየሰራን ይህ ብድር ማለት በጣም የረጅም ጊዜ ብድር ነው። ሁልጊዜ በብርድ በሙቀት እየወጣን እየሰራን ለባንክ መክፈል ብቻ ሳይሆን ትክክል ነው የምከፍለው አይደለም፣ በአሁኑ በወቅታዊ ባሻሽለው የሚሻሻልበት መንገድ አለ የለም የሚለውን በደንብ መከታተል ያስፈልጋል ነው የምንለው። እና አለማጫ አሁን እንዳልሽው በጣም ትክክል ነሽ። በጊዜው አይተሽ ከጊዜ በኋላ ደግሞ ምናልባት ርቢት ሊወርድ ይችላል ሊቀነስ ይችላል በሱቅ በዛን ሰዓት ምሕዙር መሽካንታ ይባላል። ምሕዙር መሽካንታ ማድረግ ይቻላል። ከዚህኛው መስመር ወደ ሌላ መስመር የምናልፍበት ማለት ነው። እና አሁን አለማጫ እንዳልሽው መቼ ነው መስደድ የፈለግሽው? የምትሰጂውን ወረቀት ታውቂያለሽ? ይህንን እንዲመረመር በመጀመሪያ እናንተን አማክሬ ነው እንጂ የማውቀው የለኝም። መጀመሪያ አሁን አዲሱ ዓመት ሲጀምር ባለው ምን እንደሆነ ምን እንደተፈጠረ ምን አዲስ ነገር እንዳለ ለአንተ ጠይቄ ለእናንተ አማክሬ ከዛ ምን አይነት ወረቀት ነው የሚያስፈልግ ጠይቄ ከባንኩ አውጥቼ ወደ እናንተ ማስተላለፍ ነው እንጂ ምንም የማውቀው ነገር የለኝም። በጣም ጥሩ። በዚህ ተስፋ አድርጌ ነው እናንተን ተማምኜ ነው የምኖር። በጣም ደስ ይላል። እኛም ቢሆን ለደንበኞቻችን አገልግሎት ለመስጠት ዝግጁ ነው። ሁልጊዜ ዶህ ትሮት ነው የሚባል በዚህ አጋጣሚ እና ዶህ ትሮት ተባንክ ታወጭና ያንን ዶህ ትሮት የሚያሳየው በጊዜው የወሰድሽው ወለድ ይታያን፣ የወሰድሽበት መንገድ አለ፣ እዛ ስንት ቀንሷን ስንት አልቀነሰ የሚለውን የምናይበት ነውና ጊዜው ሲደርስ በሱ እናወራለን። በእግዚአብሔር እርዳታ እንግዲህ ያው ጥሩ ዘመን ተመጣ ወለዶቹ ሊቀንሱ ስለሚችሉ ሁላችንም መከታተል አለብን ማለት ነው። የተባረካችሁ ናችሁ፣ ደግ ናችሁ። ፈጣሪ ሁል ጊዜ ደግ ነገር አይነፋችሁ። ፈጣሪ በእድሜም በሀብትም እንደዚህ በጤናም ለምልሙ ደጉ። አመሰግናለሁ። ክብር ይስጥልኝ።